ጥቃቱ ከመፈጸሙ ከሰዓታት በፊት ስልኮች ይደወሉ ነበር፣ የጽሑፍ መልእክቶችም እየተላኩ ነበሩ። የአካባቢው ማህበረሰብ ልንጠፋ ነውና ድረሱልን እያለ ሲጮህ ነበር። ማስረጃዎች እንደሚያሳዩት የጸጥታ መዋቅሩ መረጃው በእጁ ነበረ። ታዲያ መረጃው እያለ ኃይሉ እያለ ንጹሐንን ለማዳን ለምን አንድም እርምጃ አልተወሰደም? ሰላም ጤና ይስጥልኝ። ወደ ቻናላችን እንኳን በሰላም መጣችሁ እያልኩኝ ዛሬ በሀገራችን እየተከሰተ ስላለውና መላውን የኦርቶዶክስ ተዋሕዶ ምዕመናንን እያስለቀሰ ስላለው የአርሲው አሰቃቂ ጥቃት በጥልቀት እናያለን። በዚህ ቪዲዮ ውስጥ ስሜትን ወደ ጎን አድርገን በይፋዊ ሰነዶችና ተጨባጭ ማስረጃዎች ላይ ብቻ በመመርኮዝ የመንግስትን አካላት ዝምታ እንፈትሻለን። እባካችሁ እያንዳንዱን ፍንጭ በጥንቃቄ ተከታተሉ። ምክንያቱም የዚህ ምስጢራዊ እንቆቅልሽ የመጨረሻ ፈታኞች እናንተ ተመልካቾቼ ናችሁ። የመጀመሪያው ማስረጃ የኢትዮጵያ ሰብአዊ መብት ኮሚሽንና ቅዱስ ሲኖዶስ ይፋዊ መግለጫዎች እንደሚያረጋግጡት ጥቃቱ ከመፈጸሙ በፊት በአካባቢው ላይ ከፍተኛ የስጋት ምልክቶች ይታዩ ነበር። ህዝቡም ለሚመለከተው የመንግስት የጸጥታ አካል ጥቆማዎችን አድርሷል። አሁን ግን ጥያቄው እዚህ ጋር ይጀምራል። አየር ላይ የሚበር ድሮን፣ ዘመናዊ የስለላ መዋቅርና ማንኛውም ታጣቂ በአጭር ጊዜ ውስጥ መደምሰስ የሚችል የሰለጠነ ሰራዊት ያለው መንግስት እንዴት ይህ መረጃ ደርሶት ጥቃቱ ተፈጽሞ ንጹሐን አልቀው ታሪካዊቷ የቅዱስ ገብርኤል ቤተክርስቲያን ወደ አመድነት እስክትቀየር ድረስ የት ነበረ? ይህ በአቅም ማነስ የመጣ መዘናጋት ነው ወይስ ሆን ተብሎ የተተወ ክፍተት? መልሱን ለእናንተ ትቼዋለሁ። ሁለተኛው ደግሞ ይህ በአርሲ ምድር የተፈጸመው ጥቃት የመጀመሪያው አይደለም። ባለፉት ጥቂት ዓመታት ብቻ በተለያዩ የአገሪቱ ክፍሎች የኦርቶዶክስ ተዋሕዶ ምዕመናንና አብያተ ክርስቲያናት ላይ ተከታታይ ጥቃቶች ተሰንዝረዋል። ነገር ግን ለሌሎች ጥቃቅን የፖለቲካ ጉዳዮች አስቸኳይ ስብሰባዎችን የሚጠራውና መግለጫዎችን የሚያወርደው የመንግሥት ከፍተኛ አመራር ወደ ኦርቶዶክስ ስቃይ ሲመጣ ግን ፍጹም ድምፅ አልባ መሆኑን መርጠዋል። ይህንን ተመልከቱ። የመንግስት ከፍተኛ አካላት ዝምታ ጥቃቱን ለሚፈጽሙ ኃይሎች እንደ ማበረታቻ ሆኖ እያገለገላቸው አይደለምን? ወይስ ከጀርባው ህዝቡ ሊያውቀው የማይገባ ሌላ ትልቅ የፖለቲካ ስሌት ተደብቋል? ይህንን እንቆቅልሽ መፍታት የእናንተ የቤት ሥራ ነው። ክቡራን የቻናላችን ተከታታዮች፣ ህዝቡ አስቀድሞ መጮሁ ተረጋግጧል። የመንግስት መዋቅር ዝምታም በግልጽ ይታያል። የኦርቶዶክስ ምዕመናን ስቃይም እስካሁን ቀጥለዋል። አሁን እውነተኛው መርማሪዎች እናንተ ናችሁ። ይህንን ሙሉ ምስል አንድ ላይ ስታቀናብሩት ወደ ምን አይነት ድምዳሜ ትደርሳላችሁ? መንግስት ንጹሐንን መከላከል ያቃተው በእውነት ስላልቻለ ነው ወይስ የጥፋቱ ስልታዊ ፍላጎት ስላለ? ፍርዱን ሙሉ በሙሉ ለእናንተ ህሊና ጥያቄ አድርጌዋለሁ። ምላሻችሁ ኮመንት ላይ ጻፉልኝ። እያንዳንዱን ኮመንት በግል አነባለሁ። ይህ ጥያቄ ለብዙዎች እንዲደርስና ለንጹሐን ወገኖቻችን ድምፅ እንድንሆን ቪዲዮውን አሁኑኑ ላይክ እና ሼር ያድርጉ። እንደዚህ ያሉ የሀገራችንና የዓለማችን ምስጢራዊ እውነታዎች በማስረጃ እያደኑ ለመከታተል ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ለተጎዱ ወገኖቻችን ፍትህን እየተመኘን ፈጣሪ ሀገራችንን ይጠብቅ። ሰላም።